ያን ሁሉ ነገር አድርገሽ እኔን ስታተርፊኝ አዝነሽልኝ መስሎኝ ነበር። ራሴን አደጋ ውስጥ ከትቼ አንቺ ማዳኔን ምን አይነት ስም ሰጠሽው? ደጋግመሽ ባታነሺው ውለታ አልረሳም ትሁት። እኔ ሳልሆን አንቺ ነሽ እኮ ያነሳሽው። ቢያንስ አንስተሽው ቆጥረሽ እንኳን ባታመሰግኝ ያደረኩት ነገር የሚጠማዘዝ ስላልሆነ አታጣማሽው። እሺ ትሁት ከከፋሽ ይቅርታ። ግን ምን አሰብሽ? አልገባኝም። ስለምኑ? ትሁት እዚህ ልትኖሪ ነው ወይስ? አለሜ ስራ ጨርሼ ብናወራ ይሻላል ይመስለኛል። ጨዋታዬን አልወደደችው ሞኝ ሆና ነው። ታዲያ ምንድነው ቀጥሎ የሚሆነው? ማለት አልገባኝም። እንዴት እንደምገልጸው አላውቅም። ግን እንጋባለን ወይስ? እሱማ ግልጽ ነው። ጨዋታ አልቀበል። እሺ ደግሞ ከማን ላስታርቅ? ከሚስቴ ምን ነው ሚስቴ አይደለችም ወይስ እንደጠረጠርኩኝ? እንደጠረጠርከው ሆነም አልሆነ ደግመህ እሷን ማሰብህ እንደማትመከረው አሳየህ። የሰማንያ ሚስቴ እኮ ነው። ልክ ነው፣ ግን የሰማንያ ሚስት ሞታለች። ቀልዱን ተውና የምትለኝ ነገር ከሌለ አሁን እንደ እርዳታ አትየው። ግን ንብረቴን ሳስመልስ አብሬ የምከፍልህ እጥፍ አድርጌ የምመልስልህ 5,000 ብር አበድረኝ። ላንተ በቀን ማጅራት መንታት? እኔ ነኝ ማጅራቴን የተመታሁት። እኔን ካስመቱኝ ሰዎች መካከል ጥቅም የሌለሽ አንድ አንቺ ነሽ። እሺ ታዲያ የማጠቅምህን ሴት ምን አድርጊ ነው የምትላት? በእኔና በህይወቴ መካከል የቀረችው ያቺ ብቻ ናት። ቆይ እኔ ያልገባኝ ነገር ሰው ውለታ ሲውል ከፈጣሪ ጋር ስላገዘን እናመሰግናለን። እሷ እድሜ ልኳን እንደፈለገች ስታደርገኝ ልትኖር ነው ማለት ነው? ምን አደረገች? ባለፈው ከቤቲ ጋር ብራ ጭፍን ፈራጅ ሆና እኔ ላይ ስትፈርድ ነበረ። አሁን ደግሞ ከሞተች ረጅም ጊዜ የሆናትን ሴትዮ አስከሬን አጥተን እዚህ ካልቀበርም ማለት ምን ማለት ነው? ከዛን ሻንጣ ሲፈትሽ የነበረው ወርቅ ደብቆባት ነበር። ያደርገዋል። አዎ በጣም ተንኮለኛ ነው። እና ሁኔታ ምኑ? ወርቁ ነው። ያው ትሁት ጋር ነው። እንዴት አትነግረኝም? ትሁት ወዳለችበት ክፍል በጨለማ እሷ በተኛችበት እየገባ ያለ ሰው አለሜ ትሆን የሚለውን ጥርጣሬ የሚፈጥር ነገር ከካሌብ አባት ጋር አለሜ ሲያወሩ ነበር ማለት ነው። ያ ማለት የካሌብ አባት ለአለሜ ስለ ወርቁ ነግሯታል። ገዛኸኝ የትሁት ቦርሳ ውስጥ አድርጎ ትሁትን ሌባ ሊያስብላት የነበረውን ወርቅና ያ ወርቅ ደግሞ አሁን በትሁት እጅ እንዳለ ነግሯት ነበር ማለት ነው የካሌብ አባት ለአለሜ። አለሜ እዛ ጋር ለምንድን ነው ያልነገረችኝ፣ እንዴትስ ነው ያልነገረችኝ የሚለውን ጥያቄ ጠይቃ ነበር። ወርቁ እሷ ጋር ያለ ለምንድን ነው ዝም ያለችኝ የሚለውን ነገር ጠይቃ ነበር። ምናልባት ያንን ወርቅ ፍለጋ የት አስቀምጣ ይሆን፣ ምን ውስጥ አድርጋ ይሆን በሚል ወደ ትሁት ክፍል በጨለማ እሷ በተኛችበት ልትፈልግ ገብታ ይሆን የሚል ጥርጣሬ ይፈጥራል ማለት ነው። ሌላ ሰው ማንም እዛ ቤት ውስጥ በጨለማ ሊገባ የሚችል ሰው የለም። እዛ ቤት ውስጥ የሚኖሩ ሶስቱ ናቸው። የካሌብ አባት ናቲና አለሜ ብቻ ናቸው። ትሁት ደግሞ አራተኛ አሁን መጣች። ናቲ በእርግጥ የራሱ ቤት አለው። አልፎ አልፎ ነው እዛ የካሌብ አባት ቤት አለሜ ያለችበት ቦታ የሚያድረው ማለት ነው። ሌላ ሰው ማንም በጨለማ በምሽት የትሁት ክፍል ውስጥ ሊገባ አይችልም። የካሌብም አባት ይሄንን ነገር ሊያደርግ አይችልም። ናቲም ይሄንን ነገር ሊያደርግ አይችልም። አለሜ ብቻ ነች ይሄንን ነገር ልታደርግ የምትችለው ማለት ነው። ትሁት አሁን ላይ በአለሜ ትንሽ ቅር የተሰኘች ይመስላል ማለት ነው። አለሜም በትሁት ትንሽ ቅር የተሰኘች ይመስላል ማለት ነው። በተለይ ትሁት ከገዛኝ ቤት ከወጣችና እዚህ መታ የካሌብን አባት ባለፈው ያልኩን ነገር አሁን ማድረግ እንችላለን፣ የቀድሞ ባለቤት ሞታለች እናም ተቀብራለች የተባለችበት ቦታ ሄደን አስክሬኗ የቱ ጋር እንደተቀበረ ማየት እንችላለን የሚለውን ነገር ይሄንን ሐሳብ ለካሌብ አባት ማንሳቷ አለሜ ቅር አሰኝቷታል ማለት ነው። ለምንድን ነው ይሄንን ነገር ማንሳት ያስፈልገው? ሰውየው ሚስቱ ሞታ ብዙ ዓመት ቆይታለች። እሱም ረስቶ ህይወቱን እየኖረ ባለበት ሰዓት ትሁት ለምንድን ነው ይሄንን ነገር ማንሳት ያስፈልጋት የሚለው ነገር ትንሽ አለሜን ቅር አሰኝቷታል ማለት ነው። አለሜ ደግሞ ለምንድን ነው ይሄ ነገር ቅር ያላት፣ ለምንድን ነው የትሁትን ሐሳብ የተቃወመች የሚለውን ነገር ስናይ ምናልባት አለሜ ከዚህም በፊት የካሌብ አባት ያነሳላት
ያመጣላትን ሀሳብ ተስማምታ ሊሆን ይችላል ማለት ነው። አፍ አውጥታ ባለፈው ያልከኝን ነገር ተስማምቻለሁ፣ አብረን እንኖራለን፣ ካንተ ጋር ወደ ትዳር እገባለሁ የሚለውን ነገር ባትነግረውም ምናልባት በውስጧ ሀሳቡን ተቀብላለች። እዚህ ጋር መጨረስ ያለባት ከገዛኸኝ ጋር ንብረቷን ማስመለስ የሚለውን ነገር አሁን ላይ ትኩረቷ ሁሉ ወደዛ ስለሆነ ነው እንጂ ምናልባት አይታወቅም። በውስጧ ያንን ሀሳብ ተቀብላ ተስማምታበት እዚህ ጋር ደግሞ ትሁት በመሃል መታ ሄደን የቀድሞ ባለቤት የሞተችበትን ቦታ እንፈልግ እንዲናድርግ የሚለው ነገር ምናልባት አለሜን ቅር አሰኝቷታል ማለት ነው። ለምን ከተባለ የቀድሞ ባለቤቷን እንዲያስታውስ ላትፈልግ ትችላለች። አሁን ላይ ሙሉ ትኩረቱን ለሷ ሰጥቶ ከገዛኸኝ ያላገኘችውን ፍቅር ምናልባት የካሌብ አባት እንዲሰጣትም ሊሆን ይችላል ማለት ነው። ለዛም ነው አሁን ላይ አለሜ በትሁት ቅር የተሰኘችው። ትሁትም እኔ ያኔ ላንቺ እንደዛ አድርጌ ላንቺ ህይወቴን አደጋ ላይ ጥዬ ከኔም አልፎ ልጄ ህይወቷ አደጋ ላይ ወድቆ አንቺን ከዛ ቤት አስወጥቼሽ እንዴት እንደዚህ ትይኛለሽ፣ እንዴት እንዲህ ታደርጊያለሽ በሚል አሁን ላይ ሁለቱ ቅር ተሰኛኝቷል ማለት ነው። ስለ ገዛኸኝ ማንሳታችን ካልቀረ ገዛኸኝ ባለፈው ለራሱ እንደፈራ ጎዳና መውጣቴ ነው እንዲህ መሆኔ ነው ብሎ ሲያወራ እንደነበረው አሁን ላይ ያ ነገር የቀረለት አይመስልምና በጣም ተቸግሯል። ችግሩም ስለጸናበት ነው የካሌብ አባት ጋር መጥቶ በሁለት እጥፍ የምመልስልን 5000 ብር አበድረኝ ብሎ ሲጠይቅ የነበረው ማለት ነው። ያ ማለት በሚሊዮኖች ብር ሲጫወት የነበረው ገዛኸኝ አሁን ላይ 5000 ብር ቸግሮት ከካሌብ አባት በእጥፍ እመልስልሃለሁ ብሎ መጠየቁ ምን ያህል ችግር እንደጸናበትና ቤቲ ምን ያህል እሱም ባዶ እጁን እንዳስቀረችው ነው የሚያሳየው ማለት ነው። በተለይ አሁን ላይ ትሁትም ከዛ ቤት ወጥታለችና ምናልባትም ቤት ውስጥ የሚበላው አስቤዛ ምናምን ራሱ ላይኖረው ይችላል ማለት ነው። ይሄ ነገር እንዴት እንደሚሆን ባይታወቅም ቤቲ ምዛጋ የአለሜን ንብረት ልመልስ የምችለው አለሜ ወንድሟን ከጠራችና ወንድሟ እስር ቤት ከገባ እኔም እህቴም ፍትህን ካገኘን ነው ብላለችና አለሜ ያንን ነገር ታደርጋለች። ቤቲ ምዛጋ የአለሜ ሙሉ ንብረት ትመልሳለች የሚለው ነገር እዚህ ጋር በጣም አንገብጋቢ ጥያቄ ነው ማለት ነው። በእርግጥ ቤቲ ይሄንን ነገር ከዚህም በፊት ተናግራ ነበር። ምንም እንኳን አለሜ ወንድሟን ጠርታ እስር ቤት እንዲገባ ብታደርግ ራሱ ግማሹን ነው መመልስላት እንጂ ሙሉውን አልመልስላትም ብላለች ማለት ነው። ያ ማለት እሷ የቀረው ግማሹ ለኔ ነው የሚገባኝ እኔም ለፍቻለሁ የሚለውን ነገር ነው መታነሳው ማለት ነው። እሷ እንደ ልፋት የቆጠረችው ገዛኸኝን አግብታ አባቷ የሚሆነውን ሰው ከሱ ጋር ትዳር መስርታ አንድ ላይ መኖር የሚለውን ነገር እሷ እንደ ስራን የወሰደችው ማለት ነው። ምናልባትም ወደፊት አይታወቅም ይሄ ነገር በሁለቱ መካከል ደግሞ ሌላ ጭቅጭቅ ሊፈጥር ይችላል ማለት ነው። አለሜ በእርግጥ አሁን ላይ በሀሳቡ አልተስማማችም። ወንድሟ ወደ ሀገር ቤት እንዲመጣ አድርጊና ከዛም በኋላ እስር ቤት ይግባ የሚለውን ነገር አልተስማማችበትም። ምናልባት በዛ ሀሳብ ተስማምታ ራሱ እሷ ወንድሟ እስር ቤት እንዲገባ ካደረገች በኋላ ቤቲ ደግሞ ሙሉ ንብረቱን አልሰጥሽም ግማሹን ነው የምሰጥሽ የሚለውን ሀሳብ ካነሳች ምናልባትም ሌላ ጭቅጭቅ ሌላ ጸብም ሊፈጠር ይችላል ማለት ነው። ሌላው ነገር ደግሞ ገዛኸኝ ዛሬ ያነሳው ነገር ነው። የካሌብን አባት ከብድር ውጪ ደግሞ ሌላም የሚጠየቀው ነገር ነበረ። ከባለቤቴ ጋር እንድታስታርቀኝ እፈልጋለሁ ብሎ ነበር። ያ ማለት የካሌብ አባት ከአለሜ ጋር እንዲያስታርቀው ይፈልጋል ማለት ነው። ያው ገዛኸኝ ለምን ይሄንን ነገር እንደሚያደርግ ግልጽ ነው። እዛ ጋር አለሜ ቤቲን ከሳት ወይ ደግሞ በአንዳች ምክንያት ከቤቲ ላይ ንብረቷ ከተመለሰ ያኔ ደግሞ እሱ ከዚህ በፊት እንደለመደው አለሜን ከመንገዱ ላይ ዞር አድርጎ ምናልባትም ንብረቱን በዛ መንገድ በእጁ ሊመልስም አስቦ ሊሆን ይችላል እንጂ እውነት እዚህ ጋር እያወራው እንደነበረው ከአለሜ ጋር መታረቅ ፈልጎ ከአለሜ ጋር ከዚህም በፊት እንደነበረው በትዳር መቀጠል ፈልጎ እንዳልሆነ ግልጽ ነው ማለት ነው። በእርግጥ እሱም የጠረጠረው ነገር አለ እዛ ጋር እኔ እንደገመትኩት ሳይሆን አይቀርም ብሏል ማለት ነው። ያ ማለት የካሌብ አባት አለሜን ይወስድብኛል ከሷ ጋር ትዳር ይመሰርታል የሚለው ነገር ገዛኸኝ የጠረጠረው ነገር አለ ማለት ነው። እሱም በእርግጥ ለካሌብ አባት የነገረው ይሄንኑ ነው። እዛ ጋር እኔ አይመለከተኝም ይሄንን ነገር አላስታርቅህም የሚለውን ነገር የካሌብ አባት ሲነግረው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትሁት ነገር ነው። ትሁት አሁን ላይ ከገዛኸኝ ቤት በነፃነት ወጥታለች ማለት ነው። ምንም እንኳን ገዛኸኝ ወርቁን የሷ ቦርሳ ውስጥ አድርጎ እሷን ለማሳሰር ሌባ ነሽ ብሎ እስር ቤት ለማስገባት ቢሞክርም ግን ደግሞ ያ ነገር አልተሳካለትም ማለት ነው። ግን አሁን ላይ ትሁት ምን እያወራች ነው? ከዛ ከወጣች በኋላ
አንድ ቀን ራሱ ሳታድር ሌላ ቤት ስለመግባት እያሰበች ነው ማለት ነው። መጀመሪያ ላይ የነ ካሌብ አባት ቤት ትሰራ ነበር። እዛ ጋር ደግሞ ተመስገን የሚባል የቀድሞ ባለቤቷ፣ በእርግጥ ባለቤቷ ሳይሆን ጠልፎ የወሰዳት የልጇ አባት ማለት ነው፣ እሱ ሲያስቸግራት ከሱ ለመሸሽ ነበር የነገዛኸኝ ቤት የገባችው። አሁን ላይ ደግሞ ከነገዛኸኝ ቤት ከወጣች በኋላ ሌላ ቤት መግባት አለብኝ፣ ቤት መፈለግ አለብኝ የሚለውን ነገር ይሄንን ሀሳብ እያነሳች ነው ማለት ነው። በእርግጥ የካሌብ አባት ይሄንን ሀሳብ አልተቀበላትም። ካሁን በኋላ አንቺ የራስሽን ኑሮ መኖር አለብሽ፣ በየሰው ቤት መንከራተት የለብሽም ከዚህም በላይ ብሏታል ማለት ነው። በእርግጥ ከናቲ ጋር ቀን እየጠበቁ ነው ተጋብቶ አንድ ላይ ለመኖር ማለት ነው። በዚህ መሀል ደግሞ የሷ ቤት መቀየር አለብኝ፣ ሌላ ቦታ ሄጄ መስራት አለብኝ ብላ ማሰቧ ምን ጠርጥራ ነው? ናቲ አያገባኝም ወይ ደግሞ እዛ ጋር ቀለበት ያደረገልኝ ነገር ምናልባት እውን ላይሆን ይችላል የሚለውን ነገር አስባ ነው ወይስ አሁን ላይ ከአለሜ ጋር በተፈጠረው በሁለቱ መካከል መቃረን ወይ ደግሞ መኮራረፍም ልንለው የምንችል ነገር አለሜ ያው የናቲ እናት ስለሆነች ከእናቱ ጋር እንደዚህ አይነት ነገር ውስጥ ገብቼ ከልጇ ጋር ልጋባ አልችልም የሚለውን ነገር አስባም ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ ሌላ ቤት መግባት አለብኝ፣ እንዲህ መሆን አለብኝ የሚለውን ነገር ለካሌብ አባት ስትነግረው እሱ አልተቀበላትም። ይሄን ነገር መተው አለብሽ ብሏታልና ትሁትም ያለችው እዛ ጋር ላስብበት ነው ያለችው። ምናልባት አስባበት በዛው ሀሳቧ ትጸናለች፣ ሌላ ቤት ትገባለች ወይስ ሀሳቧን ቀይራ በቃ ከዚህም በኋላ የሰው ቤት መስራት የለብኝም የራሴን ህይወት መኖር አለብኝ ከናቲ ጋር ተጋብተን አንድ ላይ መኖር አለብን የሚለውን ነገር ታስባለች የሚል አሁን ላይ በጣም አጓጊ ነገር ነው ማለት ነው። ቤቲ ደግሞ ባለፈው እናቷና እህቷ ጋር እንደሄደች አልተመለሰችም። የገዛኸኝም መኪና ወስዳ፣ በእርግጥ መኪናው የእሷ ነው ገዛኸኝ በስሟ አዙሮላታልና እሷ እዛ እናቷና እህቷ ጋር ሄዳ የተወሰነ ጊዜ ቆይታ ደግሞ ለቤቱ ትመጣለች። ገዛኸኝን ቤቱ የራሴ ነው፣ ቤቱን ልሸጠው ፈልጋለሁ፣ እንዲህ ላደርገው ፈልጋለሁ፣ ከቤት ውጣልኝ ካለችው ያው የገዛኸኝ እጣ ፋንታ የሱ መጨረሻ የሚሆነው ልብሶቹን ሰብስቦ ጎዳና መውጣት ነው ማለት ነው።